እኔ ግን ቆይ ይሄ ሰውዬ ለምንድን ነው እንደዚህ የሚያስጠላኝ? አሁን ደግሞ ስለማን ልታወራ ነው? እና ሌላ ስለማን አወራለሁ? ይሄ ጉቶ ደግሞ ክፋቱስ? ኧረ ቢስሚላህ አንተ ልጅ ቆይ አልነገርኩም እንዴ? ስለ ሰው አታውራ አላልኩም? በቃ እንደውም ስለ ራሴ ነው የማወራው። ኧረ እባክህ አንተማ ስለ ራስህ ማውራት ከጀመርክ ነገም አታውቅም። እኔ አልፈልግም ብሎ ይሄ ማፈር አይደለም እንዴ? ኧረ እባክህ ስለ ራሴ ካላወራው ስለ ሰው ካላወራው እና ስለምን ላወራ? ባታወራስ እንዴ? ኧረ ማውራት ይቻላል እንዴ? በእርግጥ አይቻልም። የሚቻለው ምን ማለት ነው? ማለትም አይፈለግኩት ገብቶሃል? አልገባኝም። ይኸውልህ ነብይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ማውራት የሚፈልግ ሰው ጥሩ ያውራ፣ አላን ደግሞ ዝም ይበል ብለዋል። ደግሞ እኔ ጾመኛ መሆኔን ረስተህ ነው? ታዲያ ማን ዝበላየ? ኧረ እባክህ ድብና አድርገህ ነዋ፣ ለዛውም የሰው ስጋ። እንዲህ ስልህ ደግሞ ሄደህ ጾምህን ፍታ እንደለመድከው። እና ምን ላድርግ? ተውባ ወደ አላህ ተመለስ። የጀንበር ወገግታ የሰማይ ምድር የዓለም ልጆች ደስታ